ሰክሰስፉል ትሬደር ለመሆን የሚያስፈልጉን ወሳኝ ነገሮችን እስኪ ዛሬ እናያለን። እኔ በግሌ እነዚህን 3 ወሳኝ ነገሮችን ሼር አደርጋቸዋለሁ። አንድ ስኬታማ ትሬደር መሆን የሚፈልግ ሰው እነዚህን ነገሮች ሀቢት ማድረግ ወይም ደግሞ ስኪል ማድረግ መቻል አለበት። ከሚያስፈልጉት ወሳኝ 3 ነገሮች ሼር አደርጋቸዋለሁ። የመጀመሪያው ነገር ምንድነው? እንግዲህ አንድ ትሬደር ለመሆን ወይም ሰክሰስፉል ትሬደር ለመሆን ምን ያስፈልገዋል? ግልጽ የሆነ ፕላን ያስፈልገዋል። ስለዚህ መጀመሪያ የምንይዘው እሱ ነው። አንድ ሰው ፕላን አለው ማለት የት እንደሚሄድ ምን እንደሚያደርግ ግልጽ የሆነ ኮምፓስ አለው ማለት ነው። ስለዚህ አንድ ሰው ትሬዲንግ ፕላን ከሌለው ምንም አይነት ኮምፓስ የለውም፣ ዝም ብሎ ነው የሚራመደው እንደማለት ነው። ስለዚህ ፕላናችን ላይ ያለ ነገር ብቻ ኤክስኪዩት እያደረግን እንቀጥላለን ወይም ደግሞ የእሱን እያደረግን እንቀጥላለን እንደማለት ነውና አንድ ሰው ግልጽ የሆነ ፕላን ሲኖረው መቼ ኢንትሪ መግባት እንዳለበት፣ መቼ ኤግዚት ማድረግ እንዳለበት፣ የትኛውን ፔር ትሬድ ማድረግ እንዳለበት፣ የትኛውን ታይም ፍሬም፣ የትኛውን ሴሽን እያንዳንዷ ነገር ከፕላኑ ጋር ብቻ የሚተገበር ነገር ትኖረዋለች ማለት ነው። ዊዛውት ፕላን ምንም አይነት ትሬድ የለም ማለት ነው። ስለዚህ የመጀመሪያ የምንይዘው ፕላን ያስፈልገናል። አሁንም ትሬድ እያረጋችሁ ያላችሁ ሰዎች ዝም ብላችሁ ትሬድ እያረጋችሁ ከሆነ ራሳችሁን ቸክ አድርጉ። ምክንያቱም ግዴታ ምን ያስፈልጋችኋል? ፕላን ያስፈልጋችኋል። ያለ ፕላን የምትሄዱ ከሆነ ውጤታማ የመሆን እድላቸው በጣም ዝቅተኛ እየሆነ ይሄዳል ማለት ነው። ይሄ በጣም ወሳኝ የሆነ ነገር ስለሆነ ሁለተኛው ሪስክ ማኔጅመንት ነው። እንግዲህ የትኛውንም ያክል ስትራቴጂ የትኛውንም ያክል ነገር ቢኖረን በትክክል ሪስካችን ማኔጅ ካልተደረገ ምን ይሆናል ማለት ነው? ኦልሬዲ አካውንታችንን ማጣታችን አይቀርም። ስለዚህ ስንት ፐርሰንት ነው የአካውንቴን ላጣ የምችለው የሚለውን ነገር በደንብ መረዳትና ትሬድ ከመግባቱ በፊት መወሰን መቻል ያስፈልገዋል ማለት ነው። ይሄ አንዱ ነው። ሌላኛው ነገር ጉንፋን ትንሽ ይዞኝ ነው። ሌላኛው ነገር ደግሞ ምንድነው? ሁልጊዜም ከሚያደርጋቸው ነገሮች ውስጥ ደግሞ ምንድነው? ስቶፕ ሎስን መጠቀም ነው። ስቶፕ ሎስ ግዴታ ነው። ስቶፕ ሎስን ያልተጠቀመ ትሬደር ሊሆን አይችልም፣ በፍጹም መሆን አይችልም። ስለዚህ ስኬታማ ትሬደሮች የሚያደርጉት አንዱ ነገር ቢኖር ምንድነው? ትሬድ ከመግባታቸው በፊት የት ጋር ገንዘብ ሊያጡ እንደሚችሉ፣ የት ጋር ገንዘብ ሊያገኙ እንደሚችሉ በደንብ ያውቁታል። ኢንትሪያቸው የት ጋር ነው፣ ኤስኤላቸው የት ጋር ነው፣ ቲፒያቸው የት ጋር ነው የሚለው በደንብ ያውቁታል ማለት። ስለዚህ የመጀመሪያው ነው። ሁለተኛ ላይ በጣም ወሳኝ ሀቢት ወሳኝ ነገር ብዬ የማስበው እሱ ነው። ስለዚህ ኦቨርሎት አይጠቀሙ፣ በቃ ያውቁታል ማለት ነው። ስለዚህ ምን እያደረግን ነው የሚለውን ራሳቸውን እስኪ ቼክ አድርጉ ማለት ነው። ምክንያቱም በጣም ወሳኝ ነው። ትሬዲንግ ላይ እንዴት መሰላችሁ? በቃ ፍሬን አንድ መኪና እየነዳችሁ ፍሬኑን ቢቢላችሁ እንደማለት ነው አይደል? ስለዚህ ትሬዲንግም ላይ ስቶፕ ሎስ አልተጠቀማችሁም ማለት እሱን ነው ሊያመጣ የሚችለው የመጨረሻው ጉዳት። ስለዚህ እሱን ማድረግ ያስፈልጋል። ይሄ አንዱ ወሳኝ ነገር ነው። ሌላኛው ነገር ደግሞ ምንድነው? ሳይኮሎጂካሊ ራሴ የት ጋር ነኝ የሚለውን መረዳት ያስፈልጋል። ግልጽ ነው። ስለዚህ ሳይኮሎጂካል ራሳችንን ማስተር ማድረግ መቻል አለብን። ሪቬንጅ ትሬድ እየገባችሁ ከሆነ ማለት አንድ ሰው ሳይኮሎጂካሊ በጣም የተሻለ ነው በትሬዲንግ ኢንዱስትሪው ላይ ብለን ካሰብን ሪቬንጅ አያደርግም፣ ግሪዲ አይሆንም፣ ፊርም አያጠቃው፣ ስቶፕ ሎስን ሄዶ ነካበት አይፈራም፣ ቀጣይ ኬዝ ለማድረግም አይፈራም። በቃ ፕላኑን ነው የሚከተለው ማለት። ወይም ደግሞ ፎሞ ማርኬቱ በቃ ዘሎ ስለወጣ ስለወረደ ምናምን አይጨነቅም፣ ወይ ደግሞ ዘሎ አይገባም። ይሄ አንድ ሰክሰስፉል የሆነ ያለ ትሬደር የሚያረጋቸው ነገሮች ናቸው። ስለዚህ እነዚህን ነገር ደግሞ በትክክል ማድረግ መቻል ማለት ወደ ፕሮፌሽናል ወይም ደግሞ ሰክሰስፉል ትሬደር ለመሆን እንደመዘጋጀት ወይም እንደመሆን ይቆጠራል። ስለዚህ ሁልጊዜም እስኪ ራሳችሁን ጠይቁ፣ ገንዘብ ያጣችሁት በየትኛው ነው? በእርግጠኝነት ኮሜንት ብታረጉልኝ በጣም ደስ ይለኛል። በሪቬንጅ በማድረግ ነው? ኦቨርሎት በመጠቀም ነው? ኦቨር ትሬድ ወይም ብዙ ትሬዶችን በመክፈት በመዝጋት ነው? ወይም ደግሞ ፎሞ አጥቁቷችሁ ዘላችሁ በመግባት ማርኬቱ ሲንቀሳቀስ በኒውስ በምን ሊሆን ይችላል? በፍርሃት አሪፍ እየሄደ ያለ ኤስኤል ምንድነው ቲፒ ሊነካ ያለ ትሬድ በመዝጋት በጣም ብዙ ሀሳቦችን ልናነሳ እንችላለን እዚህ ላይ። ምክንያቱም በጣም ብዙ 90% 80% የሚሆነው ትሬደር በጣም የሚቸገርበትና ፌል የሚያደርግበት ነገር ምንድነው? ሳይኮሎጂ ነው አይደለ? ግልጽ ስለሆነ። ስለዚህ እናንተ የትኛው ነው ሞር እያጠቃችሁ ያለው? ስለዚህ እነዚህን ነገሮች ማስተር ማድረግ ያስፈልጋል ማለት ነው። ግልጽ ነው። ስለዚህ እነዚህን ማስተር እያደረግን በሄድን ቁጥር የተሻለ ውጤታማ ትሬደር መሆን የምንችልበትን እድል ይፈጥርልናል። ይሄ አንዱ ነው። አራተኛው የምናገኘው ምንድነው?
ይሄ ሁሉ ኑሮት ደግሞ ምን ያስፈልገዋል? ጆርናል ማድረግ ያስፈልገዋል፣ መዝገብ ያስፈልገዋል። እያንዳንዷ ትሬድ እያንዳንዷ የተወሰደችው ነገር ምን ያስፈልጋታል? ጆርናል ማድረግ ያስፈልጋታል። የገባንበትን ምክንያት መጻፍ፣ ስክሪንሾት ሊሆን ይችላል ወይም ደግሞ ምንድነው እያንዳንዷን ነገር እኛ የተጠቀምነው የሪስክ ማኔጅመንታችን ምን ይመስል ነበር፣ የተጠቀምነው ሎት የት ጋር ነው የገባ ነው፣ እንዴት ነው የገባ ነው፣ ምን አይነት ነው ኮንፊርሜሽናችን፣ እያንዳንዷ ነገር መመዝገብ መቻል አለባት ማለት ነው። ስለዚህ እሱን ባረግነ ቁጥር እናቀዋለን፣ እንሻሻላለን ማለት። ስህተቶቻችንን መገምገም ያስፈልጋል። ስህተቶቻችንን ደግሞ እንድንገመግም የሚያደርገን የሚያግዘን ምንድነው? ትሬዲንግ ጆርናል ወይ ትሬድ ጆርናል ማድረጋችን ነው። እሱንም ማናረግ ከሆነ በእርግጠኝነት አንማርም ማለት ነው። ስለዚህ ይሄ አንዱና አራተኛ ላይ የምናገኘው ነገር ነው። ሌላኛው ግን በጣም ወሳኙ ነገር ደግሞ ምንድነው? እነዚህ ነገሮች እያደረግ ምን ማድረግ ያስፈልጋል? ኮንሲስታንሲ ያስፈልገዋል። አንድን ስትራቴጂ ለረጅም ጊዜ ያን ምን ማድረግ መጠቀም አይደል? ምን እያደረግን ፕላን አለን፣ ስቲክ አድርገን ፕላናችንን መከተል፣ ሪስክ ማኔጅመንታችን አይሻርም አይደለ? እንደገና ደግሞ ምንድነው ሳይኮሎጂ ሁልጊዜም ዛሬ ተሻሽያለሁ ብለን የምንለውን ነገር ምናልባት እንዳልኳችሁ ኦቨርትሬድ አለማድረግ፣ ፍርሃት፣ ግብግብነት፣ ኦቨርትሬድ፣ ሪቬንጅ ምናምን ኦቨርትሬድ፣ እነዚህ ነገሮች ምን ማድረግ ሀቢት በትክክል እየተሰሙን ከሆነ እነዚህ ነገሮች ላይ እየሰራን የምንሄድ ከሆነ እንዳጠቃላይ ደግሞ ጆርናል እነዚህን የምናረጋቸው ከሆነ እነዚህን ያለ ማቋረጥ ግልጽ ነው ለ3 አመት ለ2 አመት ለ1 አመት በትክክል እነዚህን ብናረግ ምናልባት በእርግጠኝነት የምነግራችሁ የመጨረሻው አመታቶች የኛን ውጤት የምናይበት ነው የሚሆነው። ስለዚህ አንድ ትሬደር ውጤታማ ለመሆን እነዚህን ነገሮች አድርጓል። በእርግጠኝነት ውጤታማ ከሆነ የተሻለ ትሬደር ከሆነ ፕሮፌሽናል ትሬደር ከሆነ ሴም ቲንግ አሁን ጉዞ ላይም ደግሞ ላለን ሰዎች እየተጓዝን ላለን ሰዎች ማድረግ ካሉብን ነገሮች እነዚህ ነገሮች ኮንሲስታንሲ በቀጣይነት ምን ማድረግ ያስፈልጋል? ደጋግሞ ማድረግ አይደል? አንድ ሂሳብ አስተማሪ የሚለን ነገር ነበር አይደለ? ደጋግማችሁ ስታረጉት ወደ ፐርፌክሽን ትሄዳላችሁ አይደል? ምንም ነገር ይሄ ስኪል የሚባል ነገር የሚመጣው በአጠቃላይ ባይዚ ትሬዲንግ ስኪል ነው አይደል? ስኪል የሚባለው ነገር የሚመጣው ምን በማድረግ ውስጥ ነው? ደጋግሞ አንድን ነገር በማድረግ ውስጥ ነው አይደል? አንድ ጀማሪ ሹፌርና አንድ ምንድነው ረጅም አመት ያሽከረከረ ሹፌር እኩል የሆነ ነገር የላቸውም አይደል? ለምን? ከልምድ ያመጡት ነገር ነው። ስለዚህ እኔና እናንተም አንድ ፕሮፌሽናል የሆነ ትሬደር እድለኛ ስለሆነ አይደለም ዛሬ እናንተ ማለት ድሪም እናረጋው ላይፍ ስታይል የሚኖረው የሆነ ጊዜ ግን እኛ ባለፍንበት ጆርኒ ያለፈ ሰው ነው። ይሄ ሰውዬ ምን አርጎ ነበር ስንል ግን በእርግጠኝነት እነዚህ ነገሮች እያደረገ ነው። እኔና እናንተን ደግሞ አሁን ላለንበት የተሻለ ትሬደር እንድንሆን የሚያደርገን እነዚህ መተግበር ብቻና ብቻ ነው። እያደረኳቸው ነው፣ እየተገበርኩ ነው። ያ ማለት ግን ሁሉንም እያደረኩኝ ነው ማለት አይደለም። ፐርፌክት አይደለም። ምክንያቱም እያወቅኩኝ አይደል የምሳሳታቸው ስህተቶች ብዙ ይኖራሉ። ግልጽ ነው። ስለዚህ እነዚህን በየቀኑ ግን ማሻሻል መቻል ማለት አንድ የተሻለ ትሬደር እንድንሆን ያደርገናል ማለት ነው። ስለዚህ ጋይስ በቃ ይሄ ምንድነው የሆነ አመታቶችን ዝም ብለን ቼዝ እያደረግን ወራቶችን ዝም ብለን እየቀለርንና ወይም ደግሞ ይሄ ጋምብል እያደረግን ጊዜ ከመፍጀት ይልቅ ዲሲፕሊን ሆነን 2 እና 3 ወራቶችን 5 ወርና 6 ወራቶችን 1 አመት 2 አመት ዲሲፕሊን ሆነን ብንቀጥል ከዛ በኋላ በራሱ ጊዜ ዲሲፕሊኑ ያን ደጋግመን የምናረጋው ዲሲፕሊን ደጋግመን የምናረጋው ያ ቀጣይነቱ ኮንሲስታንሲው ምን ይወስደናል ወደምንፈልገው ነገር ይወስደናል ማለት ነው። ሶ ያንን በማድረግ የተሻለ ትሬደር መሆን እንችላለን ማለት ነው። ሶ በቀጣይ ቪዲዮ እስከምንገናኝ ይህ ቪዲዮ ከጠቀማችሁ ከወደዳችሁት ላይክ ሰብስክራይብ እያደረጋችሁት እንዲሁም ይጠቅማችኋል ብላችሁ ለምታስቧቸው ሰዎች ደግሞ ሼር አድርጓቸው ማለት ነው። ከኔ ጋር የነበረ ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።